ቪዲዮአችን ላይ እንዴት ትራንዚሽን አድ ማድረግ እንችላለን? ጀማሪ ቪዲዮ ኤዲተር ለመሆን ቀን 3። ይሄ የ25 ቀን ጀማሪ ቪዲዮ ኤዲተር ለመሆን የምናደርገው ቻሌንጃችን ነው። እንደተለመደው ካፕከት አፕሊኬሽናችንን እንከፍታለን። ዛሬ ደግሞ የምናየው ያው ቪዲዮአችንን ከቆራረጥን በኋላ ትራንዚሽን ሊያስፈልገን ይችላል። ትራንዚሽን ማለት አንድን ቪዲዮ ከሌላኛው ቪዲዮ ስሙዝ በሆነ መልኩ እንዲሸጋገር የሚያደርግልን ማለት ነው። ካፕከት በውስጡ የተለያዩ ፍሪ የሆኑ ትራንዚሽኖች አሉት። እነዚህንም ትራንዚሽኖች ለመጠቀም መጀመሪያ ቪዲዮአችንን የቆረጥንበት ቦታ ላይ በመሄድ ሁለቱ ቪዲዮዎች የሚገናኙበት መሀል ላይ በመሄድ ክሊክ እናደርጋለን። ከዛ እዚህ ጋር የምታዩት የተለያዩ ትራንዚሽኖች እናገኛለን ማለት ነው። ከነዚህ ውስጥ ፍሪ የሆኑትን ወይም ደግሞ ፕሮ የሚል ሳይን የሌለባቸውን እንመርጣለን። ለምሳሌ ይህንን ልምረጥ። ትራንዚሽኑን ወዲያው ያሳያቸዋል። ይህንን መረጥኩት ማለት አሁን ትራንዚሽኑ አፕላይ ሆኗል ማለት አይደለም፣ ግን በዚህ ፕሪቪው ወይም ደግሞ ምን ሊመስል እንደሚችል ማየት እንችላለን። የተለያዩትን ይኸው እንደምታዩት እየሞከርኳቸው ነው። ይሄኛው ከተመቸኝ ይሄንን ክሊክ ካረኩ በኋላ ትራንዚሽኑ ምን ያህል ሰከንድ እንዲቆይላችሁ ትፈልጋላችሁ? እዚህ ጋር የምትፈልጉትን መርጣችሁ ታዩታላችሁ። ምን ያህል እንደሚቆይ እዚህ ጋር ያሳያችኋል። ታዲያ ትራንዚሽናችንን መርጠን ከጨረስን በኋላ እዚህ ጋር የራይት ምልክቷን ስንነካው ትራንዚሽናችን አፕላይ ይሆናል ማለት ነው። እዚህ ጋር እንደምታዩት ትራንዚሽናችን አፕላይ የሆነበት ቦታ ነው። ትራንዚሽናችን የሌለበት ቦታ ይሄንን ይመስላል። ትራንዚሽን ያስገባንበት ቦታ ደግሞ ይሄንን ይመስላል።